በዮሐንስ ራእይ መጽሐፍ ውስጥ ስለተጠቀሱት ሰባቱ መለከቶች ምንነት በጥልቀት እንመርምር። ይህ ምንጭ በፍጻሜው ዘመን ይከናወናሉ ስለሚባሉ ክስተቶች የሚሰጠውን ቅደም ተከተል ይተነትናል። እንግዲህ ይህንን የጊዜ ቅደም ተከተል ምንጩ በሚተነትነው መሰረት በአምስት ዋና ዋና ክፍሎች ከፋፍለን ነው የምንመለከተው። የትንታኔያችን መነሻ የመጨረሻው አንድ ሳምንት ተብሎ የሚታወቀው የ7 ዓመት ጊዜ ነው። በምንጩ መሰረት አብዛኞቹ በራእይ መጽሐፍ ውስጥ የተዘረዘሩት ታላላቅ ክስተቶች የሚከናወኑት እዚሁ ጊዜ ውስጥ ነው። በዚህ ትርጓሜ መሰረት ሁሉም ነገር የሚጀመረው ሰባተኛው ማህተም ሲፈታ ነው። የሚገርመው ግን ይህ ድርጊት በራሱ ጥፋት አያመጣም። ይልቁንስ ልክ እንደ መነሻ ምልክት ነው። ሰባቱ መላእክት መለከታቸውን እንዲነፉ ሚያደርግ ቀስቅሴ ነው ማለት ይቻላል። ምንጩ እንደሚገልጸው በምድር ላይ ጥፋቶቹ ከመጀመራቸው በፊት አንድ ሰማያዊ ሥርዓት ይከናወናል። ይሄ በጣም የሚገርም ነው። የቅዱሳንን ጸሎት ከሚመጣው ፍርድ ጋር በቀጥታ ያገናኘዋል። እዚህ ላይ በጣም ትኩረት የሚስበው ነገር የሚቀጠሉት ጥፋቶች አላቸው ስልታዊ ቅደም ተከተል ነው። የመጀመሪያዎቹ 4 መለከቶች የእያንዳንዳቸው በተፈጥሮ ዓለም ላይ በአራቱ መሰረታዊ ክፍሎች ላይ ያነጣጠሩ ናቸው። የመጀመሪያው መለከት እንደተነፋ እሳት ከሰማይ ወርዶ 1/3ኛውን የዓለም እጽዋት፣ ዛፎችና ሳርን ያወድማል። ቀጥሎ ሁለተኛው መለከት ውቅያኖሶችን ይመታል። 1/3ኛው የባህር ክፍል ወደ ደም ይለወጣል። የባህር ውስጥ ፍጥረታትና መርከቦችም በዚሁ መጠን ይጠፋሉ። ሶስተኛው መለከት ደግሞ ትኩረቱን በንጹህ ውሃ ላይ ያደርጋል። 1/3ኛ የሚሆኑት ወንዞችና የውሃ ምንጮች በመመረዝ ለሰው ልጅ ፍጆታ አይመኩ ይሆናሉ። በመጨረሻም አራተኛው መለከት ሰማያዊ አካላትን ያጠቃል። የፀሐይ፣ የጨረቃና የከዋክብት ብርሃን በ1/3ኛ ይቀንሳል። ይህም ቀኑንም ሆነ ሌሊቱን ያጨልማል። እነዚህን ክስተቶች በማሰባሰብ ምንጩ ወደ አንድ አስደንጋጭ ስሌት ይደርሳል። እስቲ ያስቡት። ቀደም ሲል ከነበረው ረሃብ ጋር ሲደመር ይህ አጠቃላይ የምግብ አቅርቦትን ሊያጠፋ የሚችልበት መጠን እጅግ በጣም ከፍተኛ መሆኑን ያሳያል። እዚህ ጋ ነው ነገሩ ሙሉ በሙሉ የሚቀየረው። እስካሁን የነበሩት ጥፋቶች በተፈጥሮ ላይ ያተኮሩ ነበሩ። ይህ አዋጅ ግን መከራው በቀጥታ በሰው ልጆች ላይ ሊወረድ መሆኑን የሚያበስር ሲሆን የሚመጣው ነገር ከበፊቱ እጅግ የከፋ መሆኑን ያስጠነቅቃል። ያው ወዮላቸው የሚለው ቃል በራሱ ቀጣዮቹን ክስተቶች ያስተዋውቃል። የመጨረሻዎቹ 3 መለከቶች እንዲሁ 3ቱ ወዮታዎች የሚል ስያሜ የተሰጧቸዋል። ይህም ማለት ከተፈጥሮ ጥፋት ወደ ቀጥተኛና አስፈሪ ስቃይ እየተሸጋገርን ነው ማለት ነው። 5ኛው መለከት ወይም የመጀመሪያው ወዮታ የጥልቁን ጉድጓድ ይከፍታል። ከዚያም ሰዎችን እንዲገድሉ ያልተፈቀደላቸውን ነገር ግን ለ5 ወራት እንዲያሰቃዩ የታዘዙ አጋንንታዊ አንበጦች ይወጣሉ። የሚገርመው ግን ጥቃታቸው የእግዚአብሔር ማተም በሌለባቸው ላይ ብቻ መሆኑ ነው። ሁለተኛው ወዮታ ከመጀመሪያው የከፋ ነው። በኤፍራጥስ ወንዝ የታሰሩ 4 መላእክት ተፈተው 200 ሚሊዮን ፈረሰኞችን ያካተተ ሰማያዊ ሰራዊት ለጥፋት ይመራሉ። እስቲ ይህንን ቁጥር ለአፍታ እናስበው። ከዚህ በፊት ከነበሩት መቅሰፍቶች ሁሉ ተርፎ ከቀረው የሰው ዘር መካከል 1/3ኛው በአንድ ክስተት እንዲጠፋ መደረጉ የጥፋቱን ስፋትና ክብደት በግልጽ ያሳያል። የ6ኛው መለከትን ንፋት ሁለተኛውን ወዮታ ከማስከተሉም በላይ የመጨረሻው አንድ ሳምንት ተብሎ የሚታወቀውን የ7 ዓመት ጊዜ የመጀመሪያውን አጋማሽ ያስጀምራል። ምንጩ እንደሚጠቁመው በዚህ ወቅት በትንቢቱ ውስጥ የተጠቀሱ የተለያዩ ቁጥሮች 42 ወራት፣ 1260 ቀናት እና 3 ዓመት ተኩል ቁጥሮቹ የተለያዩ ቢመስሉም ሁሉም የሚያመለክቱት ያንን አንድ አይነት የመከራ ጊዜ ነው። ይህ ንጽጽር የዘመኑን ዋነኛ ግጭት በጉልህ ያሳያል። በአንድ በኩል የአውሬው አምባገነናዊ ስልጣን፣ በሌላ በኩል ደግሞ የቅዱሳኑ የማይበገር ምስክርነት። ፍልሚያው ቀጥተኛ መንፈሳዊ ጦርነት ነው።
በዚህ ግጭት ውስጥ የ144,000 ቅዱሳን ትልቁ የዘላለም ወንጌል ተብሎ የተጠራ ሲሆን ለሰው ልጆች ሁሉ የሚቀርብ ግልጽ የሆነ ባለ 3 ክፍል ማስጠንቀቂያ ይዟል። በዚህ ምንጭ የጊዜ ሰሌዳ መሠረት ይህ የመጀመሪያው የግማሽ ሳምንት የመከራ ምዕራፍ የሚጠናቀቀው አውሬው በቅዱሳኑ ላይ በመጨረሻ ድል ሲቀዳጅና ምስክርነታቸውን ዝም ሲያሰኝ ነው። ከዚህ ሁሉ ጥፋትና መከራ በኋላ የጊዜ ሰሌዳው ወደ ታላቁ ፍጻሜው ይደርሳል። 7ኛውና የመጨረሻው መለከት ሊነፋ ነው። ይህ ግን ከቀደሙት ሁሉ የተለየ ክስተትን ያበስራል። የሚገርመው 7ኛው መለከት ሌላ መቅሰፍት አያመጣም። ይልቁንም በምንጩ አገላለጽ ታላቅ የተስፋና የለውጥ ክስተትን ያስጀምራል። ይኸውም በታሪክ ዘመናት ሁሉ የነበሩ ቅዱሳን በሙሉ ከሞት የሚነሱበት የመጀመሪያው ትንሣኤ ነው። ይህ ክስተት እንደ ምንጩ አገላለጽ የተሻለ ትንሣኤ ተብሎ ተገልጿል። ይህም ታማኝ ለሆኑት ሁሉ በሞት ላይ የተቀዳጁት የመጨረሻው ድል ነው። ይህ ዝርዝር የፍጻሜው ዘመን ትንታኔ አንድ መሰረታዊ ጥያቄ እንድናነሳ ይጋብዘናል። እንዲህ ያሉት ትንቢታዊ ቅደም ተከተሎች ስለ ወደፊቱ ጊዜ ፍንጭ ለመስጠት ነው ወይንስ የእምነትን ጥልቀትና የሰው ልጅን ምርጫ ለመፈተን የተቀመጡ ምሳሌያዊ ትረካዎች ናቸው? ይህንን ትርጓሜ መረዳት በዘመናችን ስላለንበት ሁኔታስ ምን ይነግረናል?